እነዚህ 10 በተደጋጋሚ ማትሪክ ላይ የሚመጡ ወርልድ ሂስትሪ ሶ ክሪድ አንሰር ሞር ዲስክሪፕሽን ኮንቴንት ደግሞ በደንብ አድርጋችሁ ይዛችሁ የምትወጡበት ነው ማለት ነው። ሚሊቴሪያን ገቨርንመንት፣ ቢ ቴሪቶሪያል ኤክስፓንሽን፣ ሲ አግሬሲቭ ፎሪን ፖሊሲ፣ ዲ ኦቨርስትሪ ኦፍ ዚ ሞናርኪ። ሶ በ5 ሰከንድ ሞክሩት። ኦኬ ሶ ዘ አንሰር ኢዝ ዲ ነው አይደለም? የስ ኢት ኢዝ ቢኮዝ ኦቨርስትሪ ኦፍ ዘ ሞናርኪ ኤፌክት ወይም ደግሞ ሪዘልት ኤንድ ኢምፓክት ኦፍ ዚ ፋሺዝም ወደ ስልጣን መምጣት አይደለም ማለት ነው። ፋሺዝም የሚያቋቋሙት እነማን ናቸው? ቤኒቶ ሞሶሊኒ ናቸው ማለት ነው። ዘይ ኦርጋናይዝድ ኢት ሙቭ አስነሱ፣ ከፍተኛ የህዝብ ድጋፍ አገኙ። ከዛ ምን አደረጉ? ፕሬዠራይዝድ አደረጉ ማለት ነው ዘ ገቨርንመንት ማለት ነው። ሶ ኢዝ ዜር ኤ ሞናርኪያል ገቨርንመንት ዱሪንግ ዘ ፔሪድ አንደር ስተዲ? የስ ኢት ኢዝ ኪንግ ቪክተር ኢማኑኤል ሰከንድ አይደል እንዴ? ንጉስ የነበሩ ናቸው ጣሊያን በዛን ሰዓት ማለት ነው። ቪክተር ኢማኑኤል ዘ ኪንግ ሜድ ሂም ሞሶሊኒ ቱ ቢ ዋት ኤ ፕራይም ሚኒስተር አድርገው ሾሙት በተገደዱት የራሱ ታሪክ አለው ያ ማለት ነው። በጣም ጫና ውስጥ ገብቶ ስለነበረ ነው። ስለዚህ ሞሶሎኒ ቢኬም ዋት ፕራይም ሚኒስተር አንደር ሆም ዘ ኪንግ ማለት ነው። ስለዚህ ሞናርኪያል ሲስተሙ ቀጥሎ እንጂ ኦቨርስሮ አልተደረገም ማለት ነው። ሌሎቹ ደግሞ ትክክል ናቸው ማለት ትክክል ያለው ነው ይሄ ነው ማለት ነው። ሬዝ ኦፍ ቶታሊቴሪያን ገቨርንመንት፣ ቶታሊቴሪያን ማለት ምንድን ነው? ዲክታተር ማለት ነው። ስለዚህ ዋን ሜን ሩል እንደማለት ነው። አንድ ሰው በጣም ስልጣን ተቆጣጥሮ ቆራጭ ፈላጭ ሲሆን ነው። ሞሶሎኒ ላይክ ዛት ጥሩ ሲምቦል ነው ማለት ነው። ዘ ዲክታተርሺፕ ኦፍ ኦር ቶታሊቴሪያን ገቨርንመንት ቢኮዝ ፓወር ዋዝ ኢን ዘ ሃንድስ ኦፍ ዋት ዋን ፐርሰን። ሌላው ቴሪቶሪያል ኤክስፓንሽን የስ ኢት ኢዝ ስፔሻሊ ኢታሊያን ኤክስፓንሽን ቱ ኢትዮጵያ ጥሩ ምሳሌ ነው ማለት ነው። ይሄን ብቻ አይደለም እዛ ዩሮፕ ላይ ባይ ክሮሲንግ ዘ ሲ አይደል እንዴ ኢን ዘ ዌስተርን ፓርት አይ ቲንክ ዘ ኢስተርን ፓርት ኦፍ ኢታሊ ያን በማቋረጥ ዘይ ኮንትሮል አልባኒያ ኤንድ ሰም ካንትሪ ያን ሁሉ ዩሮፕ ውስጥ ኤክስፓንሽን ነበር ማለት ነው። አግሬሲቭ ፎሪን ፖሊሲ ሶ ኤግዚስቴንት የስ ኢት ኢዝ አግሬሲቭ የሆነ ፎሪን ፖሊሲ ነው ያለው ማለት ነው። ሶ ኦንሊ የራሳቸውን ጥቅም ያማከለ ነው እንጂ ባይላተራል ሪሌሽን አይደለም ማለት ነው። ሶ ኢኳሊ ኦር ሙቹዋል ቤኔፊት ላይ ወይም ደግሞ በዚህ መልኩ አይደለም ዲፕሎማሲያቸው ያለው ማለት ነው። ስለዚህ ሌሎች ሀገርን በሉዓላዊነት አለመቀበል ማለት ነው። ኢትዮጵያን ስናይ ሌላ አልባኒያንም ስናይ አግሬሲቭ የሆነ ነው ማለት ነው። ማን አለብኝነትና የጦረኝነት ፎሪን ፖሊሲ ነው ያላቸው ማለት ነው። ሶ ዚስ ዋዝ ሲሚላር ቱ ዛት ኦፍ ናዚ ጀርመኒ ማለት ነው። ኦኬ ቴንክ ዩ ግልጽ ይመስለኛል ማለት ነው። ወደሚቀጥለው ጥያቄ ስንሄድ ዘርዘር ያለ ጥያቄ ነው። which one of the following of the following ከሚከተሉት ለማለት ነው one cannot be cause for the rise of nazism ነው የሚለው። ለናዚዝም መነሻት ደግሞ ምክንያት ያልሆነ የትኛው ነው? ሁሉም ሶስቱ ምክንያት ናቸው። አንዱ ግን እንደ ምክንያት ሊሆን አይችልም ማለት ነው። how it came to how it grows and rise to power ለማለት ነው። A peace settlement of World War First. B the hostile attitude of France, that is quarrel over Rhineland, Ruhr and Saar. C acceptance of unfair treaties by the Weimar Republic government. D a strong personal attachment and friendship between Mussolini and Hitler ይላል። ሶ አራቱ መልስ ይመስላሉ ማለት ነው። ያልሆነውን ቹዝ አድርጉ እስኪ በ5 ሰከንድ። ኦኬ ሶ ዘ አንሰር ኢዝ ዲ ነው ማለት ነው። ሞስት ኦፍ ዘ ታይም ማለት ነው። የእነዚህ ፐርሰናል ግንኙነት ብዙም ለናዚ መነሻት ምክንያት አይሆንም፣ ወይም ደግሞ ሙሶሎኒ ጓደኛ መሆኑ አይደለም። በሀሳብ በአይዲያ የተመሳሰለ ሀሳብ አላቸው፣ መጨረሻ ላይ ሲተባበሩ ነበር። ነገር ግን የእነሱ ጓደኝነት የነበረው አታችመንት አይደለም ለናዚ ፓርቲ ወደ በጣም ማደጉና ብዙ እንትን ማድረግ ማለት ነው። ሞር ዛን ዛት ዜሮ ዘ ዴቨሎፕመንት ኢን ጀርመኒ ማለት ነው። ጀርመን ውስጥ ያሉ ሁኔታዎችና ጀርመን ላይ የደረሰው ችግር ነው ለናዚ ፓርቲ መነሳት ትልቅ ምክንያት የሆነው ማለት ነው። ወይም ደግሞ ሂትለር ጎት ነበር ሰፖርተርስ ማለት ነው from the German people, this was the reason is that ለማለት ነው። ጉዳዩ ግልጽ ነው አይደለም? ለምን ብዙ ድጋፍ ያገኘው ይሄ ፓርቲ ነው ለስልጣን የመጣው ማለት ነው። ስለዚህ ይሄ አይሆንም ማለት ነው። የነሱ የሁለቱ ግንኙነት እንዳለ ሆኖ ለዚህ ለነሱ መነሳት ወይም ደግሞ ፓወር ሞደስ ለናዚ is not the answer. ይሄ peace settlement of World War ሶ ይሄ ነው ማለት ነው። ስለዚህ World War First peace settlement the Versailles Treaty ታውቃላችሁ ማለት ነው። it angered the German people mistreated simply ማለት ነው the Germans people or Germany ማለት ነው all. so the seed of Second World War is buried here የሚባለው ለዚህ ነው። የሁለተኛው ዓለም ጦርነት ዘር እዚህ ነው የተቀበረው ወይም ደግሞ የተዘራው ማለት ነው። ሚስትሪትመንት ነበር ማለት ነው። ሶ ኮምፕሮማይዝ አልነበረም። Versailles Treaty ታውቃላችሁ most of the time ተሸናፊዎቹ ጀርመን ስለነበረች በአንደኛው ዓለም ጦርነት የተባሉት ሁሉ ተቀበሉ ነው ማለት ነው። ሶ ንጉሳቸውም ተገዶ ነው የፈረመው ማለት ነው ያ ሁሉ ትሪቲ because a number of punishment በገንዘብ ዋር ኢንደሚኒቲ ዋር ሪፓሬሽን
ብዙ ቴሪቶሪ ተቀምጧል አፍሪካ ውስጥ ያዛቸውን ግዛት ማለት ነው። ብዙ ሊሚቴሽን ተደርጓል በመሳሪያቸው ላይ ማለት ነው። ያ ትልቅ አንገር ፈጥሮ ማለት ኢኮኖሚ ክራይስ ፈጥር ማለት ነው። ቢ the hostile attitude of France yes it is ፈረንሳይና በጀርመን መካከል ምን የለም ጥሩ ግንኙነት የለም ማለት ነው። ስጋት አለ አንዱ በአንዱ ላይ ማለት ነው። ግልጽ ነው አይደለም? ደግሞ ከፍራንኮ ፕራሻን ዋር ጀምሮ በጣም ትልቅ የሆነ ጥላቻና አንዱ በአንዱ ላይ ሳይኮሎጂ መጫወት ነገር አለ ማለት ነው። ኤኒዌይ ሁለቱ ደግሞ ይገባኛል የሚሉት ቦታ አለ ማለት ነው። ሬንላንድ፣ ሩር፣ ሳር እነዚህ በአጠቃላይ ዲሚሊታራይዝድ የነበሩ ዞኖች ናቸው ማለት ነው። ሶ ሞስት ኦፍ ታይም እንግዲህ አንድ የዓለም ጦርነት በኋላ ይገባናል የሚለውን ቴሪቶሪ አጥተዋል ማለት ነው። ግልጽ ነው አይደለም? ዘይ ክሌምድ ማለት ነው። ኦኬ ዘይ ክሌም ማለት ነው። ያን ቦታ አሁንም የራሳችን ነው ብሎ ጀርመኖች ትልቅ የሆነ ቅሬታ አላቸው ፈረንሳይ ላይ ማለት ነው። ሁለተኛው ደግሞ ከእንግሊዝ ጋር ሆነው ሊግ ኦፍ ኔሽን የሚያሽከረክሩት እነሱ ናቸው ፍራንሶች ማለት ነው። በዛ ላይ ድንበርተኛ ናቸው። በዛ ላይ የህይወትን ይገባኛል ነገር አለ ማለት ነው። ስለዚህ ፈረንሳይ ጋር ያላቸው ቁርሾ ህዝቡ ሂትለር ናዚ እንዲደግፍ አድርጓል ማለት ነው። ቢኮዝ አንድ ፖለቲካል አጀንዳ አድርገው እኛ ፈረንሳይን የበላይ ሆነ መውጣት አለብን የሚል ነገር አለ ፍሮም ጀርመኒ። ሲ አክሰፕታንስ ኦፍ ዚ አንፌር ትሪቲስ ሲ ላይ ስናይ ሞስትሊ ይሄ ጽሁፉን አጥፋላችሁ። ሲ አንፌር ትሪቲስ አንፌር ትሪቲ ኦፍ ዘ ቨርሳይልስ ማለት ነው። የሰላም ስምምነቱ ቨርሳይልስ ትሪቲ አንፌር ነው ለማን? ለጀርመኖች። ይሄን ደግሞ የፈራው ማን ነው? ዊመር ሪፐብሊክ የሚባለው የጀርመን ገቨርንመንት ነው ማለት ነው። ሶ ኢት ዋዝ ኮንሲደርድ አስ ቢትሪያል ማለት ምንድነው? ከሃዲ ማለት ነው። አገር ከሃዲ ናቸው እነዚህ ዊመር ሪፐብሊክ መሪዎች። እዛ ሄደው በእኛ ስም ፈረሙ ፊርማው። በዛ ሀገሪቷ ይሄን ያህል ዕዳ እንድትከፍል ብዙ ነገር ሉዝ እንድታረግ ቴሪቶሪዋን ይሄን ሁሉ እንዴት ሳይከራከሩ ዝም ብለው ሄደው ይፈርማሉ በእኛ ስም የሚለው ትልቅ ጥላቻና እንደውም ዜሮ ኦቨርስሮ ኦፍ ዋት ዘ ዊመር ሪፐብሊክ ገቨርንመንት ማለት ነው። ከዛ በኋላ የቀጠለው ፌዝ ይሄ ነው ማለት ነው በጀርመን ውስጥ ማለት ነው። ስለዚህ ሶስቱ ኮዝ ፎር ዘ ሪዝ ኦፍ ናዚም አስ ፖለቲካል ፓርቲ ሁጎስ አግሪ ሰፖርተር የሚለው ነው። ዲ ግን አይሆንም የሚለውን ተናግረን ማለት ነው። ዛንሰሪስ ዲ ነው ማለት ነው። ሶ ሌትስ አስ ኪም ቱ ዘ ኔክስት ኩዌስችን ዘ ፈርስት ካንትሪ ዛት ቤኔፊትድ ፍሮም ዘ ትሩማን ዶክትሪን ይላል። በዓለም ላይ መጀመሪያ what does that mean by Truman doctrine first ማለት ነው። ኢትስ አን አሜሪካን ፖሊሲ ማለት ነው። a policy of containment ይባላል። what does that mean? to contain ማለት ነው the expansion of or to protect ማለት ነው በሌላ አባባል ማለት ነው። እዛው ባለበት ቆም እንደማለት ነው። ስለዚህ የሶሻሊስት ኮሙኒስት አይዲዮሎጂ ወይም ደግሞ የራሻዎች ወደ አውሮፓ እንዳይስፋፋ የመከላከል ነገር ነው ማለት ነው። ስለዚህ ምን አይነት ሲስተም ኦፍ ገቨርንመንት ሳብሊሽ መሆን አለበት በአውሮፓ ያሉ መንግስታቶች የሚለው ጋር ተያይዞ ነው። ራይቫል ግሩፕስ ኢንሰርጀንቶች አሉ ማለት ነው። ፖለቲካል ሪቮልት አድርገው ወይም ደግሞ የሆነ ነገር ፈጥረው ስልጣን እንዳይዙ ስልጣን ላይ ያሉ መንግስቶችን ምን ማድረግ ያስፈልጋል ነው we have to aid ማለት ነው። ፋይናንሻል ኤድ ማድረግ አለብን። በደንብ አድርገን በገንዘብ እንደጎማቸው እንደግፍ ይገባል የሚል ነው። the president of United States ሃሪ ትሩማን በእነሱ ጊዜ የወጣ ፖሊሲ ስለሆነ ነው። ስለዚህ ዩሮፕ ላይ ድጋፍ ያገኙ ሀገሮች አሉ በዚህ መሰረት ማለት ነው። ስልጣናቸው ስታብላይዝ ኦር ኮንሶሊዴት ለማድረግ እና ሶሻሊስት ፖለቲካል ግሩፕ ስልጣን እንዳይዝ ፕሮቴክት ለማድረግ ነው። ሶዚ ክሊር። ስለዚህ የዚህ የመጀመሪያው ተጠቃሚ ማናት ነው የሚለው ኤ ጀርመኒ፣ ቢ ተርኪ፣ ሲ ቪየትናም፣ ዲ ግሪስ። አይ ቲንክ መልሱን እስካሁን አዘጋጅታችኋል። አንሰር ኢዝ ዲ ግሪስ ናት አይደል? ኢሚዲየትሊ ማለት ነው። ሶ ፈርስት አንድ መጀመሪያ የተጠቀመችው ይሄ ፖሊሲ በ1947 እና 48 የወጣ ነው አይደል እንዴ? ግሪክ ገቨርንመንት በጣም ይሄን ድጋፍ አገኘች። ዜና አፍተር ዛት ቱርክ ደግሞ አግኝታለች ማለት ነው። ኦቶማን ተርኪ ሶዚ ኢሹ ማለት ነው። አዘ ሪዛልት ኦፍ ዚስ ፍሮም ኢስት ዩሮፕ ካንትሪስ እነዚህ ሁለቱ ሀገሮች ምንድን ናቸው? ካፒታሊስት ስቴት ናቸው። ፕሮ ዌስተርን እንደምታውቁት ማለት ነው። የአሜሪካን ላይ የምዕራቡ ደጋፊና ግሩፕ የነበሩ ናቸው ማለት ነው። ከምስራቅ አውሮፓ ስቴቶች ማለት ነው። አይ ቲንክ ቶስ ሌሎቹ ግን ሊሆን አይችሉም ማለት ነው። ሌትስ ኬም ቱ ዘ ኔክስት ኩዌስችን ኦኬ 70 which is the following was not a cause for the failure of Emperor Theodorus II for his power ይላል። እንግዲህ ኢትዮጵያን ሂስትሪ ነው። ሶሪ ፎር ዛት። ስለዚህ ቴዎድሮስ ሰከንድ ወደ ስልጣን ለመምጣት ከመጡ በኋላ ምንድነው ፌለሩ ነው ማለት ነው። which of the following was not a cause for failure? it's not a contributory factor for the fail of Emperor Theodorus የንጉስ ቴዎድሮስ መውደቅ ዋና ምክንያት አይደለም ከሚከተሉት ነው የሚለው። ሌላው ግን ምክንያት ነው ያልሆነ የትኛው ነው ምክንያት ነው? his policy lacked consistency ወጥነት የሌለው ፖሊሲ ነው። ቢ conflict with the Ethiopian Orthodox Church which intensified days of አቡነ ሰላማ ሁለት ጊዜ ደስ ተጽፎ ነው። ሲ conflict with the British government that brought the Napier expedition ይላል። and D the more harsh multiplied the outbreak of what? rebellion from regional lords ይላል። so which one is not a cause for the failure of Theodorus? okay so ሶስቱ
እነዚህ ዋና ነገሮች ናቸው ማለት ነው። ኦኬ ኮንፍሊክት ዊዝ ሪጂናል ሎርድስ ግልጽ ነው አይደል? አንደኛው ይሄ ነው። ሁለተኛ ኮንፍሊክት ዊዝ ኦርቶዶክስ ቸርች ነው። ሶስተኛ ኮንፍሊክት ዊዝ ብሪቲሽ ነው ማለት ነው። ሶ ፖሊሲ ላ ኮንሲስተንሲ የሚለው እንደ ዋና ኮንትሪቢዩተሪ ፋክተር ሊሆን አይችልም ማለት ነው። በእርግጥ ፖሊሲያቸው ምንድነው? ወጥነት ይጎለዋል ኤምፐረር ቴዎድሮስ ማለት ነው። ቢኮዝ ሁሉም ቦታ እኩል አይፈጸምም ማለት ነው። የሚወጡ ህጎች ማለት ነው እኩል እርምጃ አይወሰድም። አንፌር ተፈጥሯል ማለት ነው ያ ነገር ማለት ነው። ሶ ይሄ እንግዲህ ማል አድሚኒስትሬሽን ከማለት አኳያ ነው። ወይም ደግሞ ያው ኢፌክቲቭ የሆነ ኮንሲስተንት የሆነ ሎ ኤንድ ኦርደር ማስከበር አልቻለም የሚለው ነው። ኤኒዌይስ ዚስ ዋዝ ኖት ሜን ፋክተር አለ ማለት ነው። ዋና ጉዳይ ግን ኮንፍሊክት ዊዝ ኢትዮጵያን ኦርቶዶክስ ቸርች ነው። በተለይ ከአቡነ ሰላማ ጋር ጥሩ ግንኙነት አልነበረም ማለት ነው። በተለይ በ1867 በተፈጥሮ በሽታ መቅደላ ላይ ሲሞቱ አቡኑ በጣም ትልቅ ፕሮፓጋንዳ ተጠቅሞባቸዋል ማለት ነው። ስለዚህ ሃይማኖትን የሚጎዳ ንጉስ መጣ ተብሎ ታውቃላችሁ። ላዘር ቲንግስ ኮንፍሊክት ዊዝ ዘ ብሪቲሽ ገቨርንመንት ይሄ ደግሞ ሌላው ነው ማለት ነው። ናፒር ኤክስፔዲሽን አመጣ ማለት ነው። ቢኮዝ ዲፕሎማቲካሊ በጣም ገጭጓና በጣም አግሬሲቭ የሆነ ነገር ነበር ማለት ነው። ቢኮዝ ካፕቲቭስ የአንድ ሀገር ዲፕሎማት በማሰር መቅደላ ላይ ማለት ነው ነው። ሌላው ኮንፍሊክት ዊዝ ሪጂናል ሎርድስ ማለት ነው። ሂር ኤንድ ዜር ዋዝ ሬቢሊየንስ ማለት ነው። ሃርሽ ትሪትመንት ነበር በእነሱ ላይ የሚደረገው ማለት ነው። ሶ ዜ ዌር ከነበራቸው ርስት ወይም ደግሞ እየተነሱ ካላቸው ሄሪተሪ ራይት እየተነሱ አዳዲስ ሰዎች አሳይን ሲደረግ በጣም ሞር መልቲፕላይድ ሃርሽ መልቲፕላይ ሪቢል የሚለው ይሄ ነው። ይወሰደው እርምጃ የከፋ በሆነ ጊዜ የባሰ ደግሞ እንደገና የሸፍታውን ቁጥር ጨመረ ለማለት ነው። ሶ እንግዲህ የሚሆነው መልስ አይሆንም ማለት ነው። አይ ቲንክ ቶስ ክሊር ማለት ነው። the next one was which of the following treaties were signed earlier የትኛው ነው መጀመሪያ የተፈረመው ስምምነት ነው? ኢትዮጵያን ሂስትሪ ነው ባይዘይ ኤ ውጫሌ ትሪቲ፣ ህይወት ትሪቲ፣ ሲ ልጭ አግሪመንት፣ ዲ መረብ ኮንቬንሽን። which one is answer? ውጫሌ በ1889 ነው። ህይወት ትሪቲ 1885፣ ልጭ ደግሞ 1876፣ መረብ ኮንቬንሽን 1887። ሶ the answer is ሲ ነው ማለት ነው። ሶ it was called the ልጭ አግሪመንት ማለት ነው። because early agreement ነው ማለት ነው። during the Middle when he was king of what ሸዋ በነበረበት emperor ዮሐንስ became what he was the leader of or he was emperor ማለት ነው። king of kings በነበረ ሰዓት ማለት ነው። ልጭ አግሪመንት የተስማሙት ማለት ነው 1876 ማለት ነው። ማርች ላይ የተደረገ ነው ማለት ነው። ህይወት ትሪቲን ስናይ 85 ላይ ነው 18 ይሄ 89 ነው። መረብ ኮንቬንሽን ስናይ ደግሞ 87 ላይ ነው ማለት ነው። I think it was clear ማለት ነው። and let's come to the next question. which of the following was not the feature of the cold war? የኮልድ ዋር ወይም ቀዝቃዛ ዓለም ጦርነት ካራክተሪስቲክ ኦር ፊቸር ያለው ነው የትኛው ነው የሚለው? ኤ ዋር ኦፍ ወርድስ፣ ቢ ስፔስ ሬስ፣ ሲ ፕሮክሲ ዋር፣ ዲ ነን አላይንድ ሙቭመንት። ሶ ሲምፕል በጣም ቀላል ነው። it is very easy question. so which one is the answer? I think the answer is D ነን አላይንድ ሙቭመንት is not the feature of the cold war ማለት ነው። ነን አላይንድ ሙቭመንት የራሱ ኮዝ አለው ማለት ነው። it was formed due to what? the tension between the east and the west ማለት ነው። so third world war እንዲፈጠር ቢፈጠር በዚህ ውስጥ እኛ መማገድ የለብንም ወይም ደግሞ መጎዳት የለብንም የሚል ስጋት ስላለ ከሁለቱም ወገን ራሳቸውን ያገለሉ ነው። ነን አላይንድ ሙቭመንት so established by Indonesia, India, South Africa and so on ማለት ነው። ሌላ ሀገሮች አሉበት ማለት ነው። ታውቃላችሁ ዋር ኦፍ ወርድስ yes የፕሮፓጋንዳው ነገር በጣም የተጧጧፈበት ነው ማለት ነው። አሜሪካና የራሻ የውጭ ጉዳይ ሚኒስተር ፕሬዝዳንቶቹ የሚሉት ቃላት ከባድ ነው። ስፔስ ሬስ በጣም ቢኮዝ ራሻና ናሳ የራሻዎች ደግሞ ወደ ጠፈርን ወይ ደግሞ አልታወቁ ዓለማትን አየን የሚለው ማለት ነው። ዩሪ ጋጋሪ ወደ ዘፈርስት was to space የወጣ ነው አለ የራሻው። ከዛ በኋላ ደግሞ ናሳ ምን አደረገ ማለት ነው? he was able to reach what the moon። ይሄ ትልቅ የሆነች ቅድምድም ማለት ነው። ዛዝር was proxy war የጃዙር ጦርነት ማለት ነው። ካፒታሊስት እና ሶሻሊስት መንግስትን በመደገፍ ሁሉም የራሳቸውን ጦርነት ያደርጉ ነበር ማለት ነው። a good example of the proxy war ኮሪያን ዋር ማየት እንችላለን። the war in Vietnam, even the war in Ethiopia and civil war for 17 years between what rebels groups and the Derg አይደለ? ይሄ ሁሉ ሜንሽን ማድረግ እንችላለን ማለት ነው። so the issue ማለት ነው I think it was clear ማለት ነው። ወደሚቀጥለው ጥያቄ ስንሄድ the next question was following one was correct about what? about the Italo-Ethiopian war of 1936-41 ማለት ነው። A Italian aggression expansion was begun from the north
ቢ ራስ ደስታ ዳምጠው was Ethiopian army commander in the northern front. C ill armament and ill training of the Italian enabled victory to be in their side on the Italian side ለማለት ነው። ዲ the last decisive war in the northern front was fought at the battle of ማይጮ ይላል። ሶ እንግዲህ ጥያቄው እንደምታዩት which of the following is correct about ነው የሚለው ኮሬክት የሆነው ነው መርጦ ማለት ነው። ሶ most of the time all of them incorrect ናቸው ማለት ነው። ሁሉም ፎልስ ናቸው፣ አንድ ብቻ ነው ትሩ ነው የሚለው። ሶ which one is answer? Okay so D is answer አይደል እንዴ? this is the point. The last decisive war in the northern front fought at the battle of what? ማይጮ ብዙ ኢትዮጵያን ያለቁበትና የተሰዉበት ነው ማይጮ። ኢምፐረር ስላሴ even he was participated, he commanded from ደስ ያለው war. so the last decisive battle የተባለበት ምክንያት የመጨረሻው ነው። ምክንያቱም ኢትዮጵያን መሸነፋቸውን ያመኑበትና ንጉሱም ወደ አዲስ አበባ ሪትሪት እንዲያደርግ ጦሩ ያዘዙበት፣ ከዛም በኋላ ደግሞ ያው ተስፋ በመቁረጥ most of the time እንደ አማራጭ ዲስከስ አድርገው ወደ ውጭ ወጥተው ለሊግ ኦፍ ኔሽን ማሳወቅ ይሻላል ተብሎ ሮያል ፋሚሊውን ይዞ በባቡር በጅቡቲ አድርገው ድሬዳዋ የወጡበት ነው ማለት ነው ወደ እንግሊዝ። ሶ ዘ ኢሹ ሌላውን ስናይ ኢታሊያን አግሬሲቭ ኤክስፓንሽን began from the north ይላል። አግሬሲቭ ኤክስፓንሽን from the south ነው ታውቃላችሁ። south to the ወልወል ኢንሲደንት ማለት ነው። በዛ በኩል ነው ኤክስፓንሽን የጀመረው ማለት ነው። ወልወል ኢንሲደንት became what a pretext for the Italian aggression ምንለው ማለት ነው። ቢ ላይ ስንል ራስ ደስታ ዳምጠው ኢትዮጵያን አርሚ ኮማንደር ኢን ዘ ኖርዝ ሳይሆን ሳውዝ ላይ ነበሩ ራስ ደስታ ዳምጠው የነበሩት ማለት ነው። ኢል አርማመንት ኦፍ ኢታሊያን ምናምን ኢል ትሬኒንግ ይላል። የኢታሊ ሳይሆን ኢል አርማመንት ኤንድ ኢል ትሬኒንግ ማን ነው? ኢትዮጵያን ሳይድ ነው። ሶ ደግሞ ኦኬ ቪክትሪ እንደዚህ ነው። ሶ ዌል ትሬንድ ዌል ኢኩዊፕድ ዌል አርምድ ናቸው ኢታሊያን ማለት ነው። በዚህ መልኩ ተረዱት ማለት ነው እንጂ በኔጌቲቭ ፎርም አይደለም። እኛ ነን በዚህ ኢል ትሬንድ ኢል ዲሲፕሊንድ ኤንድ ኢል ኢኩዊፕድ ነው እኛ ነን ማለት ነው። ሶ ታይም ማለት ነው ቢኮዝ አፍተር 40 years ያው ያዳውን ጦር መሳሪያ አይነት ነው ይዘን ሄድ ነው ማለት ነው። የመጨረሻው ዲ ኢዝ አንሰር ማለት ነው። አይ ቲንክ ቶስ ካሪር ማለት ነው። the other things is that which of the following was not the legacy of the Italian occupation period? ሌጋሲ ነው የሚላችሁ የጣሊያኖች ትተውት ያለፉት ወይም ደግሞ ኢትዮጵያ ውስጥ የቀረ ነገር ማለት ነው። ሌጋሲ ማለት ነው የነሱ ልምድ ወይም ደግሞ ተሞክሮ የቀረ ነገር ማለት ነው። ኦኬ we adopted it from the Italian ማለት ነው። that's simply okay ከነሱ የወሰድነው ነገር ማለት ነው ከጣሊያን within these 5 years of occupation from 1936 to 41 ማለት ነው። A light industry, B road construction, C market center, D end of slavery. okay ኖት ነው የሚለው እዚህ ጋር ባይዘይ እንዳትሳሳቱ ያልሆነው የትኛው ነው የሚለው ኦኬ end of slavery ይላል። so end of slavery የለም ማለት ቀጥሎ ማለት ነው። slavery will continue ማለት ነው even after the period of what ኢታሊያን የሚለውን ነገር እንትን ለማለት ነው። አይ ቲንክ አልፎ አለ ማለት ነው። ብዙ ማለት እንትን አለ ማለት ነው። ሶ ላይት ኢንዱስትሪ ስንል ጥቃቅን ኢንዱስትሪዎች ነበሩ የተከፈቱ ይላል። yes it is ማለት ነው። አንዳንድ ጥቃቅን ኢንዱስትሪዎች ነበሩ ለማለት ነው። አይ ቲንክ during the period እንደውም አይ ቲንክ ድሬዳዋ ሲሚንቶ ፋብሪካ የሚባለው በዛን ጊዜ መሰለኝ እርግጠኛ አይደለም። ሶሪ ፎር ዛት ኦኬ ናሽናል ሲሚንት ሮድ ኮንስትራክሽን yes በአራቱን በአምስቱ አቅጣጫ ከአዲስ አበባ ሮድ ኮንስትራክት አድርገዋል ማለት ነው። yes it is ማርኬት ሴንተር መርካቶ አራዳ ፒያሳ ምንለው ማለት ነው። አዲስ አበባ መርካቶ it was market ማለት ነው አይደል? it was established for the non-white people segregated market ነው በነገራችን ላይ ለጥቁሮች የተዘጋጀ ነው ለኢትዮጵያውያን ማለት ነው መርካቶ። ለፈረንጆችና ለውጭ ዜጋዎች ለጣሊያኖች ደግሞ ፒያሳና አራዳ አካባቢ ነው ማለት ነው። so it was the issue ማለት ነው። I think it was clear ማለት ነው። the other things is that you know I think it was enough ማለት ነው። so here thank you for watching this until to the end of this video. so I will ask you to subscribe, like, comment and share for the other students. okay ስለዚህ ሰብስክራይብ አድርጉ፣ ቻናሉን አሳድጉ፣ ሌሎችም ተማሪዎች እንደርስ ሼር አድርጉ፣ ላይክ ወድራችሁት ላይክ አድርጉ፣ ኮሜንት አድርጉ። put your comments in the comment section box እያልኩኝ ነው ብዙ ጊዜ። ጥያቄ ካላችሁ ግልጽ ያልሆነ ነገር ካለ መጠየቅ ትችላላችሁ፣ እዛ ላይ መልሳችሁን ማስቀመጥ ትችላላችሁ ማለት ነው። so I will react ማለት ነው react አደርጋለሁኝ። so have a nice time till the next video ማለት ነው። by tomorrow የሚቀጥለውን በዚህ ሰዓት እለቅላችኋለሁ። የሚቀጥለው ቪዲዮ ከዚህ ቀጣይ እስከ 100ኛው ጥያቄ ያለውን እንሰራለን ማለት ነው። thank you bye bye okay